ለህዝባችን በዚህ አመት ከምንጨርሳቸው ፕሮጀክቶች ውስጥ አንዱ የመሶብ ዲጂታል አንድ ማዕከል አገልግሎትን በሁሉም ክፍለ ከተማ ማዳረስ ነው ብለናል። ሰባተኛውን ስንመርቅ ይህንን ቃል ለህዝባችን በይፋ ተናግረናል። ይሄው በምርጫ ማግስት አንደኛውን ጨርሰን የኮልፌ ማዕከልን ዛሬ በዚህ ደረጃ ማብቃት ችለናል። 3 ማዕከላት ናቸው የሚቀሩን። 3ቱ ማዕከላት በፍጥነት በተከታታይ ሳምንት የበጀት አመት ሳያልቅ ህዝባችን ጋር እናደርሳለን። ህዝቡ ብዙ ልማትን አግኝቻለሁ እየተሰራ ነው ሙሉ ለሙሉ ባይመለስም፣ ነገር ግን በአገልግሎት እንግልት አለ። ዛሬም እዚህም ጉቦ ጠየቃለሁ፣ ውጣ ውረዶች ይበዛሉ፣ ቶሎ አያልቅም፣ አገልግሎቱ ቀርፋፋ ነው የሚል ቅሬታ እስከዛሬም ድረስ የቀጠለ ያለ ቅሬታ ነው። ይሄንን መንጭቀን ከውስጡ ለመውጣትና ህዝቡ ፈጣን ቀልጣፋ አገልግሎት በተቀመጠው ስታንዳርድ መሰረት እንዲያገኝ ማድረግ፣ ይሄንን አገልግሎት ሲያገኝ ደግሞ ያለምንም እጅ መንሻ እንግልት ማግኘት እንዲችል የመሶብ ዲጂታል አንድ ማዕከል ትልቅ የምስራች ነው።